بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ያው እንግዲህ ብዙ ትግል ሂደቶች ያለፈ ሙስሊም ማህበረሰብ ይህ የሙስሊሙ ማህበረሰብ እንደሚታወቀው ማንኛውም ልማትም ሆነ ሀገራዊ ተሳትፎ ላይ ጉልህ ድርሻ ያለው ማህበረሰብ መሆኑ ምንም የሚካድ አይደለም። ማንም የሚያውቀው እንደ ዜጋ በሀገር ጉዳይ ላይ አስፈላጊ በሆነ የልማት እንቅስቃሴዎች ሆነ ሀገራዊ ጉዳይ ላይ ቀድሞ የሚገኝ ማህበረሰብና ንቁ ምክንያቱም ይህ ማህበረሰብ ሰፊና ግዙፍ ህዝብ እና አንድ መሪ የጋራ መሪ መሆን አለበት የሚል እምነት ስላለኝ በዛ ስሜት አደለም እየተስተናገደ ነበር የሚል እሳቤ ነበር። ዛሬ ላይ ደግሞ አላሁ ስብሓነሁ ወተዓላ አልሐምዱሊላህ ነገሮች ተቀየሩ። ጥሩ መንግስት መሆኑን ያሳየበት አጋጣሚ ታሪካዊ ቀን ነው ብዬ ነው። ህዝብ ተቀየረ። ስራውን ሲገልጽ የህዝቤ ችግር የኔ ችግር ነው ብሎ በጥሩ አድርጎ እንዲህ በአማረና በደመቀ መልኩ በማዘጋጀቱ እጅግ መንግስት ለህዝብ ትልቅ ትኩረትና ትልቅ እይታ እንዳለው የተረዳው ነገር ስላለ መንግስትም ሆነ ፌዴራል መንግስትም ሆነ የአዲስ አበባ ከተማ አስተዳደር መዋቅሩ ጠቅላላ አስቦበት ቤት ተቆርጧል። የእኔ ማስተዳደረው ማህበረሰብ ተቆርጧል። ይህን ነገር ላስተዳደር ብሎ ሰፊ ዝግጅት አለ። ከፍተኛ ድምቀት ተሞላበት ፕሮግራም በማብቃቱ እኔና በሙስሊሙ ማህበረሰብ ምስጋናዬን እየገለጽ እንደ አይነቱ ባህል ይቀጥል፣ ሀገራችንን በጋራ እናቆማለን እና ዳር እናደርሳለን፣ ወደ ብልጽግና ከፍ እንላለን። ህዳሴ ግድባችንን በሚፈለገው መጠን በሚፈለገው ቀን በሚፈለገው ዕለት ተግባራዊ እንዲሆን ሁሉም ሙስሊም ማህበረሰብ በዚህ አጋጣሚ በጋራ እንዲቆም አሳስባለሁ፣ ጥሬን አቀርባለሁ። ይህንን ችግሮች እንዳይከሰቱ አንዳንድ ነገሮች ቀድሞ ከሆኑ ሙስሊሙ እንግዲህ ምንድን ነው ማታችን ቢሆን እኛ ያለችን ሀገር አንድ ሀገር ነው። እሷ ኢትዮጵያ የምትባል ሀገር የጋራ ሀገር አለ። የወሌ ከሌ ማዝነው በብሔር ማንከፍለው በሃይማኖት ማንከፍለው የጋራ የሆነ ጥሩ ሰላም ጨዋና እንግዳ ተቀባይ ሀገር አለችን። የዚችን ሀገር እሴት ማቆየት የምንችለው ሁላችንም ለሀገር ሀሳቢ ሆነ የሀገር ዘብ ሆነ ሰላምና ፍቅርን አድረጅተን ነው መቆየት ያለብን ብዬ ነው የምለው። ስለዚህ አንዳንድ ነገሮች ሊፈጠሩ ይችላሉ። ሰዎች ነንና በሰከነ መንፈስ ወጣቱ ሌላውን ማህበረሰብ በእርጋታ ዋናው ነገር በመነጋገር ማሸነፍ ይቻላል። ለዚህ ነው ዑለማዎች ይናገራሉ ማላ ዩብለጉ ቢልዑንፊ ኢለም ዩብለጉ ቢሉት። ሰውየው በክርክር በኃይል ሊደርስ የማይችለው በፍቅር ያሸንፈዋል። ፍቅር አሸናፊ ስለሆነ በሙሐባ ምንም ነገር ማሸነፍ ስለምንችል በሙሐባ እየተነጋገርን በሀገር ግንባታና ብልጽግና ዙሪያ ላይም ውጤት ሊያመጣ የሚችል ኢነርጂ ያለው ወጣት ስለሆነ ያለው ምንም ነገር ሲፈጠር በሰከነና በተረጋጋ መልኩ ትናንትና ባሳየው ፍጹም ጨዋነት ስነ ምግባር ቀጣዩንም ጥያቄ ቢኖረን ብዙ ጥያቄዎች አሉን። ኦፍኮርስ ብዙ ጥያቄዎች አሉ። ከሙስሊም ተቋም ጀምሮ ጠቅላላ ተቋም ያለመደራጀት እስካሁን ባለው እነዚህ ምላሽ እንዲያገኙልን ጠንከር ባለ መልኩና ብስለት ባለ መልኩ በስሜት ባልተሞላ መልኩ መብታችንን እየጠየቅን ግዴታችንን እየፈጸምን መብትንም እስከ ዳር ማስከበር መቻል አለብን እላለሁ። ይህንን ጀዛኩሙላ አላህ ይባርክ በደንብ እንግዲህ ተመልካቾቻችን ያው ተጽዕኖ ፈጣሪ የምንላቸው ሰዎች ባለሀብቶች፣ እንዲሁም ደግሞ ባለስልጣናትም እዚህ ቦታም ደግሞ ይህንን የኢፍጣር ፕሮግራም ይታደማሉ። ለነሱ ደግሞ የተዘጋጀላቸው ቦታ ይህንን ይመስላል ማለት ነው። ይህ እንግዲህ መኖሪያ ቤት አይደለም። እንደምትመለከቱት በጣም በሚያምር ሁኔታ በጣም በተዋበ
ሁኔታ በዚህ መልኩ ነው የተዋበው። እንግዲህ የተከናወነው በመስቀል አደባባይ አሊያም ደግሞ በአብዮት አደባባይ መሬት ላይ ነው ማለት ነው። ወይ አባስ ማንም ሰው እንዳታሳልፍሽ ወጥተህ እንግዲህ እንደምትመለከቱት ይህንን ፕሮግራም ለመሳተፍ የመጡት ወንድሞቻችን ያው የኢትዮጵያ ባንዲራ ይዘው እያውለበለቡ ነው የምንመለከታቸው። በዚህ ሁኔታ ነው እንግዲህ ፕሮግራም እየሄደ ያለው በጣም በሚያምር ሁኔታ። ያው እንግዲህ እዚሁ አዲስ አበባ ተቀምጣችሁ ይህንን ፕሮግራም ደግሞ መሳተፍ يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا
وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات أولئك لهم عذاب عظيم يوم تبيض وجوه وتسود وجوه فأما الذين اسودت وجوههم أكفرتم بعد إيمانكم فذوقوا العذاب بما كنتم تكفرون وأما الذين ابيضت وجوههم ففي رحمة الله هم فيها خالدون تلك آيات الله نتلوها عليك بالحق وما الله يريد ظلما للعالمين ولله ما في السماوات وما في الأرض وإلى الله ترجع الأمور وإلى الله ترجع الأمور ولله ما في السماوات وما في الأرض وإلى الله ترجع الأمور. وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم هو
هو سماكم المسلمين هو سماكم المسلمين من قبل وفي هذا ليكون الرسول شهيدا عليكم وتكونوا شهداء على الناس فأقيموا الصلاة وآتوا الزكاة واعتصموا بالله هو مولاكم فنعم المولى ونعم النصير. لا تحسبن الله غافلا عما يعمل الظالمون ولا تحسبن الله غافل عنه ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء وأنذر الناس يوم يأتيهم العذاب فيقول الذين ظلموا ربنا أخرنا إلى أجل قريب ربنا أخرنا إلى أجل قريب نجب دعوتك ونتبع الرسول ولا يمكن تشهد ليه جمع شنو يستلم ተመልካቾቻችን ያው ቀደም ሲል ይህንን ቦታ ደግሞ አስቃኝቻችሁ ነበረ። እንግዲህ ከጀርባ የምትመለከቷቸው እንግዶቻችን እየመጡ ነው፣ ወይም ደግሞ ይህንን ፕሮግራም ለመታደም የኢፍጣሩ ስነ ስርዓት ማለት ነው። እንግዲህ ይህንን ይመስላል። ሌሎች ደግሞ እውነቶች ደግሞ ሲኖሩ ወደ እናንተ የምናስተላልፍ በቃ ቪቪአይፒ ያላዘ ሰው ይወጣል። ምንም ችግር የለውም። ኧረ ቪቪአይፒ ማ ብዙ ነው ያለው። እሱ አይደለም ሊስት አለ። የለም ማንም የለም። አስወርድ በቃ እዚህ ጋር ኢንተርቪው ይኖራል። አንተ ከፈታህ ሌላ አባት وما
بالهدى ودين الحق ليظهره على الدين كله ولو كره المشركون يا أيها الذين آمنوا إن كثيرا من الأحبار والرهبان ليأكلون أموال الناس بالباطل ويصدون عن سبيل الله والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم يوم يحمى عليها في نار جهنم فتكوى بها جباههم وجنوبهم هذا ما كنزتم لأنفسكم فذوقوا ما كنتم تكذبون الله أكبر الله أكبر الله أكبر እስቲ ኢትዮጵያን የምትወዱ እስቲ ኢትዮጵያን የምትወዱ አልታየኝም። ኢትዮጵያን የምትወዱ ኢትዮጵያን የሚወድ እኔ ኢትዮጵያን እወዳታለሁ። ሌላ ሀገር የለኝም። ሌላ ሀገር አላችሁ? እኔ ኢትዮጵያን እወዳታለሁ። እኔ ኢትዮጵያዊ ነኝ። እኔ ኢትዮጵያዊ ነኝ። በል ባንዲራው ኢትዮጵያ የሰላም ምድር የፍቅር የፍትህ የአንድነት ኢትዮጵያ የመረጠች ነቢይ የወደሱት ሀገር እናቴ ኢትዮጵያ የሰላም ምድር የፍቅር የፍትህ የአንድነት ኢትዮጵያ የመረጠች ነቢይ የወደሱት ሀገር እናቴ ኢትዮጵያ ደም ስልጣኔ የጥበብ አሻራ ኢትዮጵያ የታየብሽ የነፃነት ጮራ ኢትዮጵያ ቀዳማዊት እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ ኢትዮጵያ በረከት የሞላሽ የተፈጥሮ ጸጋ ኢትዮጵያ ቃል ኪዳን ምድር ሰው የመሆን ዋጋ ኢትዮጵያ የአምላክ ጥበቃ ዙሪያሽን ያጠረሽ በነቢያት ልሳን በክብር የተወሳሽ ኢትዮጵያ የፍትሃዊነት ቅርስ የእኩልነት አርማ ኢትዮጵያ የሰላም አንድነት የጀግንነት ግርማ ኢትዮጵያ ኢትዮጵያ ኢትዮጵያ። በጣም አመሰግናለሁ። በያላችሁበት አከብራችኋለሁ። በጣም አመሰግናለሁ። አላሁ አክበር አላሁ አክበር አላሁ አክበር። በጣም አመሰግናለሁ። ቁጭ በሉልኝ። ይሄ ነው ኢትዮጵያዊ ጨዋነት። በኢትዮጵያዊ ጨዋነት በነገራችን ላይ አንድ መልእክት ይዛችሁ እንድትሄዱ ፈልጋለሁ። ዛሬ ይሄ ታሪካዊ ቀን ነው አይደል? ለሁላችንም ታሪካዊ ቀን ነው፣ ለሁሉም የማህበረሰብ ክፍል። ስለዚህ ዛሬ የተመገባችሁበትን ዕቃ ይዛችሁ ስትሄዱ በታሪክ አስቀምጡት። አንድም ዕቃ የተመገባችሁበትን እዚህ እንድታስቀምጡ አንፈቅድምና በታሪክ አስቀምጡት።
እርግጠኛ ሆኜ እነግራችኋለሁ ለልጃችሁ የምታሳዩት ታሪክ ይኖራችኋል ማለት ነው። እግረ መንገዳችንን ደግሞ ይሄንን አካባቢ እናጸዳለን ማለት ነው። አመሰግናለሁ። አንዳንድ ቦታ ላይ እቃዎች ስለሚጠፉ እቃ ያገኛችሁ ካላችሁ እዚሁ መድረክ አካባቢ መጥታችሁ ሰጡናላችሁ። ሌላኛው አደራችን ማስክና ሳኒታይዘር ነው። ይዛችኋል ሳኒታይዘር ወይስ እናበድራችሁ? እሺ፣ ግን ማስክ እንዳይረሳ። ምክንያቱም አሁን ያለንበት ነባራዊ ሁኔታ ይታወቃል። ስለዚህ ማስክ አደራ፣ ደጋግመን አደራ ማለት እፈልጋለሁ። የቆማችሁ ሰዎች እንድትቀመጡልን በድጋሚ የቆማችሁ ሰዎች በክብር እንድትቀመጡልን፣ ፕሮግራሙ በሰላም እንዲጠናቀቅ የቆማችሁ ሰዎች ባካችሁ ተቀመጡልን። ቃዲሞቻችንን አታድክሟቸው። ሁላችንም ጾመኞች ነንና አታድክሟቸው። እዚህ ሚዲያ አካባቢ ሴኩሪቲ ካለ ከሚዲያ ውጭ ባጅ ያላደረገ ሰው ካለ እሱ መለጠፍ ይችላል። ምክንያቱም አይታወቅም ማለት ባጅ ያላደረጉ ሰዎች የሚዲያ ባጅ ያላደረጉ ሰዎች ካሉ እሱን እንዳቀረቡ ያናቱ ቴክኒኮች በመካከላችሁ ሙሽሮቻችን ተዘጋጅቷል። ከዚህ በመቀጠል ፕሮግራማችን ወደ ቀጥታ ፌስቡክ ገጽ ነው ቢላል የተሰማሽን ስሜት ነው። علينا
በሸው የተረታችሁን ያስቸግራል እብሰለሰላለው ለይለ ወነኸረ እብሰለሰላለው ለይለ ወነኸረ ፍቅሩማ ልክ የለዋቻ አጣለት ወሰን ዳርቻ ሲያስነሳ ሸውቁ ሲደጋ አይተውም ዘልቁ መዲና አንድ ላይ Ethiopian, we have the right to do whatever we want, and we love Ethiopia, and we are one. We are Muslims, okay? And I'm really nervous, and I'm very happy. Thank you so much. ባላችሁበት እንግዲህ ተመልካቾቻችን አሁን የምትመለከቷቸው እዚህ ጋር ዌር ኢትዮጵያ እኛ ኢትዮጵያውያንን እያለች አዲስ አበባ ከተማ እችታችን ያው ከሶሪያ የመጣች ይህንን ከኢትዮጵያውያን ጋር ደግሞ የፍጣሩን ፕሮግራም ለመታደም እዚህ ድረስ የመጣች መክፈቻ ንግግር እንዲያደርግልን ወደዚህ እንጋብዛለን። የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን ወደ መድረክ ጋብዙልኝ። ተመልካቾቻችን እንግዲህ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ንግግር ያደርጋሉ።
እንግዲህ ያለውን ሙሉ ንግግር ወደ እናንተ የማደርሳችሁ ይሆናል። ይህንን እየተከታተላችሁ የምትገኙ ቤተሰቦቻችን ደግሞ ላይክ፣ ሼር ኤንድ ኮሜንት ደግሞ እንዲሁም ደግሞ ዩቲዩብ ቻናላችን ገብታችሁ ደግሞ ሰብስክራይብ እንድታደርጉ ነው የምንጠይቃችሁ። ሀጂ ዑመር ኢድሪስ በዚህ በኩል እያለፉ ነው የሚገኙት። زين الأنام عندك وفقنا بحسن الختام يا ربنا يا ربنا بحسن الختام يا ربنا بحسن الختام عليك ربنا. ተመልካቾቻችን ያው እንግዲህ ከኔ ጀርባ በርካታ የሚዲያ አጋሮች አሉ። እንግዲህ በተቻለኝ መጠን ወደፊት የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ንግግር ወደ እናንተ የማደርሳችሁ ይሆናል። አሁንም ላይክ፣ ኮሜንት እንዲሁም ደግሞ ለመላው ኢትዮጵያውያን በሀገር ውስጥም በሀገር ውጭም ያሉ ኢትዮጵያውያን በሙሉ ያው እንዲደርሳቸው ሼር እንድታደርጉ ነው በዚህ አጋጣሚ የምንጠይቃችሁ። الحمد لله الذي أمرنا بصيام شهر رمضان والصلاة والسلام على نبينا وحبيبنا ولد عدنان وعلى آله وأصحابه الذين بذلوا أنفسهم للإسلام والإيمان. أما بعد فإن الله سبحانه وتعالى يفعل ما يشاء ويغير إلى ما يشاء ويخلق ما يشاء ويقتل من يشاء ويبعث يوم القيامة إن شاء الله تعالى. الله رب العالمين ينعلم صفته ለመለዋወጥ ለማለዋወጥ እኩልን ይፈጥራል፣ እኩልን ይገላል። አንዴ ሌላውን ይሰራል፣ አንዴ ሌላውን ይሰራል። ዘንድሮ ደግሞ እንደምናየው ያላየነው ያልሰማነው አዲስ ጉዳይ እየተፈጠረ እያየነው ነው። መጨረሻውን ኸይር አላህ ያርገው። ለሀገር የሚጠቅም አላህ ያርገው። ለመንግስት የሚጠቅም አላህ ያርገው። ለህዝብ የሚጠቅም አላህ ያርገው። ለዲናችን ለዱንያችን የሚጠቅም እንዲያደርገው አላህን እንለምናለን። ይህ የዛሬው ተግባር በሀገራችን ከቀደም ያልተከሰተ ያልታሰበ ያልተቆመጠ ነገር ስለሆነ በጣም ደስ የሚል ዝግጅት ነው። በጣም መልካም ዝግጅት ነው። አገራዊ ዝግጅት ነው። ህዝባዊ ዝግጅት ነው። አዘጋጆቹን ከፍ ያለ ምስጋና በህዝቡ ስም ላቀርብላቸው እወዳለሁ። እንዲሁም መንግስታችንን በተለይም መሪዎቻችንን የአዲስ አበባን ምክትል ከንቲባ እንደዚሁም ደህንነቶቻችን፣ ፖሊሶቻችን፣ መከላከያዎቻችን በእናንተ ስም ከፍ ያለ ምስጋና ላቀርብላቸው ይገባል። ሌላው ዛሬ እንደምናየው ዛሬም አንደኛ ዒድ ነው። ነገም ደግሞ ሁለተኛ ዒዳችን እንደተዘጋጀ እንደቀረበ እያየነው ነው። አላህ የነገውንም ሆነ የዛሬውን ዒዳችንን በሰላም እንዲጨርስልን አላህን እለምናለሁ። ለአላህ ምስጋና አቀርባለሁ። ሌላው እንግዲህ በተረፈ እንደዚህ ያለ ዝግጅት ላዘጋጁ ኃላፊዎቻችን እንዲሁም ላዘጋጆቹ ወንድሞቻችን እህቶቻችን ከፍ ያለ ምስጋና እያቀረብ ግን ለአንድነት
ለሰላም ለልማት እንድንዘጋጅ ወንድሞቻችን እህቶቻችን አደራ ላለው በመሪዎቻችንም በጎናቸው ቁመን አይዟችሁ በርቱ እንድንላቸው አደራ ላለው። ወደፊት የቀረበው ደግሞ ይሄ ህዝባዊ አገራዊ መንግስታዊ ምርጫ አለ። በጥሩ እንድንሳተፍ በጥሩ እንድናሳልፍ በሰላም እንድናሳልፍ እንድንከባበር እንድንተባበር የበላያችንን እንድናከብር ለበታቻችን እንድናዝን አደራዬን ማስተላለፍ እፈልጋለሁ። አገራችን ሰላም ትሁን፣ አገራችን አማን ትሁን፣ በሰላም ይለቅልን እላለሁ። አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። አሁን እንግዲህ ወደ ዱዓ እየተጋበዝኩ ነው። ንግግሩን በጣም አላረዝምም የፍጥር ሰዓት ስለሆነ ብዬ ነው። አገራችንን አማን አላህ ያርግልን። አገራችንን ሰላም አላህ ያርግልን። አንድነት አላህ ይስጠን። እንተባበር፣ እንከባበር፣ እንመካከር። ይህን ለሀገራችን ጠባይ አቋም አላህ ያርግልን። ወደ ልማት የምንጓዝ አላህ ያርገን። አገራችንን ከፍ ብላ የምትታይ አላህ ያርገን። ህዝባችንን በብዙ የተከበረ የጠና የጎለበት አላህ ያርግልን። አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ያ መውላና ሰጅዳና ያ መውላና ያ መውላና ከልብ እናመሰግናለን። እድሜያቸውን የማቱሳላ እንዲያደርግ ዱዓ አድርጉላቸው ሁላችሁ። የአዲስ አበባ ከተማ አስተዳደር ክቡር አቶ ጃንጥራር አባይ ምክትል ከንቲባና የመንግስት አገልግሎት ሰጪ ተቋማት አስተባባሪ እባክዎትን ወደ መድረክ ይምጡልን። ክቡር አቶ ጃንጥራር አባይ ወደ መድረክ ጋብዙልን። በአዲስ አበባ ከተማ አስተዳደር ምክትል ከንቲባና የመንግስት አገልግሎት ሰጪ ተቋማት አስተባባሪ ናቸው። እሳቸውን በክብር ወደ መድረክ ጋብዙልኝ። ሞራል ያስፈልገኛል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። የተከበሩ ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የተከበሩ ሼህ ሱልጣን አማን ኤባ፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ የተከበራችሁ የእስልምና እምነት ተከታይ ወገኖቻችን፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ታላቁ የረመዳን ጾም የማጠናቀቂያ ወቅት በሚከናወነው የፈጥር ፕሮግራም በዚህ በአዲስ አበባ ከሜክሲኮ እስከ ባምቢስ በተዘረጋው ጎዳና ላይ ከወገኖቻችሁ ጋር በመሆን ፕሮግራሙን ለማከናወን የመጣችሁ ወንድምና እህቶች፣ አባቶች፣ እናቶች እንኳን በደህና መጣችሁ። እንኳን ለ1442ኛው የኢድ አል-ፈጥር በዓል ዋዜማ በሰላም አደረሳችሁ ለማለት እወዳለሁ። ውድ የእስልምና እምነት ተከታይ ወገኖቻችን፣ እንደሚታወቀው ታላቁ ረመዳን ጾም ህዝበ ሙስሊሙ ከፈጣሪው የሚታረቅበት፣ ፍቅርና ወንድማማችነት አንድነት የሚረጋገጥበት፣
ከየትኛው መጥፎ እሳቤ የሚራቅበትና ከፈጣሪ ጋር የሚታረቅበት ታላቅና ቅዱስ የጾም ወቅት ነው። ጾሙን በሰላም አጠናቃችሁ እንኳን ለዚህ ዕለት በድጋሚ አደረሳችሁ። ውድ ወንድሞቻችን፣ እህቶቻችን፣ የእስልምና እምነት ተከታይ ወገኖቻችን የጎዳና ላይ አፍጥር ፕሮግራም በሀገራችን በተለያዩ ከተሞች በሰላማዊ ሁኔታ ሲካሄድ የቆየ መሆኑን ሁላችንም ስንከታተል የቆየ ሲሆን እስልምና እምነት ምን ያክል ሰላምን የሚሻ ወገን ያለበት መሆኑን እንገነዘባለን። ይህ ፕሮግራም በአዲስ አበባ ለማከናወን የታሰበበት ዕለት ከዛሬው ቀን አንድ ቀን ቀደም ብሎ የነበረ ሲሆን በፕሮግራም ያለመናበብ ችግር ሳይካሄድ ቢቀርም በዛሬው ዕለት እጅግ ባማረና ለሌላው ዓለም አስተማሪ በሚሆን መንገድ ሪከርድ የሰበረ የፈጥር ፕሮግራም ማካሄድ ተችሏልና እንኳን ደስ ያላችሁ እላለሁ። ሀገራችን ኢትዮጵያ እንዲሁም የሁላችንም መዲና አዲስ አበባ የፍቅር ከተማ ናት። ሁሉም እምነቶች ምዕመናቸውን በፈለጉት መንገድ በነፃነት የሚያስተምሩበት፣ እምነቶች የሚከባበሩበት፣ አንዱ ለአንዱ ሽፋንና ከለላ የሚሆንባት ከተማ ነች። እምነትን በግል ይዞ የሌላውን በማክበር የራስን ለማክበር እድል ይሰጣልና ይህ ፕሮግራም እንዲሳካ ከጎናችሁ በመሆን በጎ ላደረጉ የክርስትና እምነት ተከታዮችም ጭምር ምስጋና ልናቀርብላቸው ይገባል። ሀገራችን ኢትዮጵያ እንዲሁም መዲናችን አዲስ አበባ የብዝሃ እምነት ቋንቋ ሀገር እንደመሆኗ በቀላሉ ሰዓት መጫር ይቻላል ብለው ለሚታትሩ ግብዞች የእምነት አባቶቻችን እንደማይሆን አሳይታችኋልና ክብር ይገባችኋል። ከተማችንን በጋራ በወንድማማችነት በፍቅር የማበልጸግ ሕልማችን እውን የሚሆነው ስንከባበር፣ ስንተሳሰብ መሆኑን አንዘነጋም። ይህ መከባበራችንና ፍቅራችን የሚያስቀናቸው አካላት ሁሌ ይነሱብናል። በተለይም በአሁኑ ወቅት የኢትዮጵያ ብርሃን ምንጭ የሆነውን የህዳሴ ግድብ እንዳይሳካ አንዴ በብሔር አንዴ በእምነት ሊለያዩን የሚፈልጉ እኩያንን እኛ ኢትዮጵያውያን ሀቀኛ ወንድማማች ህዝቦች መሆናችንን በማሳየት ተጋግዘን ተረዳድተን ልናሳፍራቸው ይገባል። የተጀመረውን ፕሮጀክታችንን በስኬት ልናጠናቀቅ ይገባል። በቅርቡም ሁለተኛውን ዙር የውሃ መሙላት ፕሮግራም በጋራ ስናሳካ አፍረታቸውን ይከናነባሉ። በዛሬው የአፍጥር ፕሮግራም ለተገኛችሁ ወገኖች በሙሉ የማስተላልፈው መልእክት ሃይማኖታዊ ስርዓቶቻችን የሁላችንም ሀብቶች ናቸው። አንዱ ለአንዱ የሚከባበሩባቸው፣ ልንይዛቸው፣ ልናለማቸው፣ ልንንከባከባቸው ይገባል። የሁላችን ሀብቶች በመሆናቸው ጠብቀን አክብረናቸው ተንከባክበናቸው ለዓለም ምሳሌነታችን እንድናሳይ የተለመደ ሃይማኖታዊ ስርዓታችንን በበጎ መግባባቶችና ምግባራችን እንድናከናውን አደራ እላለሁ። በመጨረሻም ሁሉም የእምነት ተከታይ ኢትዮጵያውያን የመላው ዓለም የእስልምና እምነት ተከታዮች እንኳን ለ1442ኛው ለኢድ አልፈጥር ዋዜማ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የደስታ፣ የፍቅር፣ የወንድማማችነት፣ የአብሮነት እንዲሆን እየተመኘው ኢትዮጵያ ሀገራችንንና ከተማችን አዲስ አበባን ፈጣሪ አብዝቶ ይባርክ። ኢድ ሙባረክ። አመሰግናለሁ። አቶ ጃንጥራር፣ ክቡር አቶ ጃንጥራርን በክብር ሸኙልኝ። እጅግ አድርገን እናመሰግናለን። በአዲስ አበባ ከተማ አስተዳደር ምክትል ከንቲባ የህዝብ አገልግሎት አስተባባሪ ናቸው። እጅግ አድርገን እናመሰግናለን። ከዚህ በመቀጠል 2 ደቂቃ الله أكبر الله أكبر أشهد أن لا إله إلا الله ከሰላት በኋላ ተመልሰን ደግሞ ቀሪ ፕሮግራሞችን ወደ እናንተ የምናደርስላችሁ ይሆናል። እስካሁን ድረስ አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። ተመልሰን ደግሞ እንገናኛለን።